አንዳንድ ጊዜ ዝም ብሎ በህይወት ብቸኝነትን ይሰማል ወይም ደግሞ ብቸኛ ትሆናለህ። ምክንያቱም ደግሞ አካባቢ ላይ ያሉ ሰዎች አንተን አይረዱህም። አንተ ማሳካት የምትፈልገውን ነገር፣ አንተ የምትደርስበትን ቦታ እንዳንተ ሆኖ አያምኑብህም። በቃ አይረዱም ማለት ነው። እንደዚህ በምትሆን ሰዓት ደግሞ ብቸኛ ትሆናለህ ማለት ነው። በቃ ሁሉንም ነገር ትተህ ከራስና ከራስ ጋር ብቻ ትሆናለህ። እንደዚህ በምትሆንበት ደግሞ አንዳንድ ኢፌክቶች አሉ። በቃ ሳይኮሎጂካሊ ትጎዳለህ፣ ሜንታሊ ትጎዳለህ። ምክንያቱም ደግሞ ማንም ሰው የለኝም ብለህ አናላይዝ እንድታደርግ ሊያደርግ ይችላል ማለት ነው። እኔ ኦልሞስት ብቸኛ መሆን የጀመርኩ ከድሮም ጀምሮ ብቸኛ መባል ሰው ነኝ። ምክንያቱም ደግሞ እኔ የማስብበትና ሶሳይቲ የሚያስብበት መንገድ የተለያየ ነው። ይሄ ነገር እግዚአብሔር ነው ያደረገው ብዬ ነው የማስበው እና ከጽነት የጀምሮ ብቸኛ ነኝ። ነገር ግን በይበልጥ ብቸኛ መሆን የጀመርኩት መቼ መሰለህ? የድሮ ቤታችን ፈርሶ ሙቭ አድርገን አሁን ያለንበት ቤት ስንገባ ነው። አሁን የምንኖርበት ቤት ባይዘዊ የአያቶቻችን ቤት ነው ማለት ነው። አሁን እየኖርንበት ያለነው ቤት እና ከዛ ቤት ሙቭ አድርጌ እዚህ ቤት ስገባ ሙሉ ለሙሉ ነው ብቸኛ ሆንኩት። ይኸውልህ ብቸኝነትን ለመልመድ ብዙ ጊዜ ፈጅቶብኛል። ምክንያቱም ደግሞ ማንም አንደርስታንድ የሚያደርገኝ ሰው እንደሌለ በምታውቅ ሰዓት የልብህን ህመም የምትነግረውን ሰው ማጣት በጣም እጅግ በጣም ከባድ ነው እና ላይክ ፋሚሊ አለኝ። ነገር ግን ያው ብሎ አይሰሙም አይደል? እሱ ሁላችንም ቤተሰቦች ጋር የሚያጋጥም ነገር ነው። ምክንያቱም ደግሞ አብዛኞቻችን የሁላችንም ቤተሰቦች የሚያስቡት ይሄ ነገር ከሞላል፣ ያ ነገር ከሞላል ምን አነሰ በልታል፣ ጠጥታል፣ ምን አስጨነቀ ምናምን ይለዋል። ግን በአሁኑ ሰዓት በተለይ ደግሞ በዚህ በዲጂታል ዓለም ላይ ብዙ ነገሮች የሚያስጨንቁ ካሉ ማለት ነው ላይክ ፍቅር ምናምን እያልኩ አይደለም እኔ ፍቅር ምናምን ይዞኝም አያውቅም ፎሪ ለመናገር እና ብዙም አይዘኝም ሲጀመር። ነገር ግን በቃ ብዙ ጊዜ ራስህን ታወዳድራለህ ከሰዎች ጋር። ነገ የምትደርስበት የስኬትን ዓላማ ለራስህ እንኳን ስትነግሩ ለራስህ ላይ እንኳን አታምንም፣ እንኳን ሌላ ሰው ማለት ነው። በቃ ሁሉም ሰው ትረስት አያደርግብህም። አንተ የምትሄድበት ፓዝ የሚሳካ አይመስላችሁም። እግዚአብሔር ብቻ ነው የሚያምንልህ እና መንገዱ ላይ ያኔ ደግሞ እንደዚህ በሚሆንበት ሰዓት ሳይኮሎጂካሊ ሜንታሊ በብዙ ነገር ትጎዳለህ ማለት ነው። ይሄ ነገር ደግሞ በጣም ብዙ የብቸኝነት ህይወትን እንድታሳልፍና ብቸኛ እንድትሆን ያደርጋል። ብቸኝነት አንደኛው ዳርክ ሳይዱ ምን መሰለህ ማለት ነው፣ በጣም ዲፕረስድ እንድትሆን ያደርጋል። ባይዘው ዲፕሬሽንን ለሁለት ነገር ልትጠቀሙ ትችላለህ፣ ለጥሩ ሁኔታና ለመጥፎ ሁኔታ ልትጠቀሙ ይችላል ማለት ነው። ነገር ግን ዲፕሬሽንን ለመጥፎ ሁኔታ የምትጠቀመው ከሆነ ራስን እስከ ማጥፋት ድረስ ሊያደርስ ይችላል። ምክንያቱም ደግሞ በጣም ከምነግርህ በላይ ስትረስፉል እንድትሆን ስለሚያደርግ። ነገር ግን ለጥሩ ነገር ተጠቅመህ ዓላማን ለማሳካት ልክ እንደ ማገዱ ከተጠቀምክበት እሳቱን አቀጣጥለህ የስኬትን መንገድ ትኖርበታለህ ማለት ነው። ነገር ግን ብዙ ሰዎች ለዚህ ነገር ሲጠቀሙት አለ። ባይዘው ብቸኝነት ሁለት መንገድ አለው። አንደኛ ለጥሩ ነገር ብቸኝነትን መጠቀም ትችላለህ፣ ለመጥፎ ነገር መጠቀም ትችላለህ። ብቸኝነት ለጥሩ ነገር ስትጠቀም አሁን ለምሳሌ ብቸኛ ስትሆን ብዙ ነገሮችን የማድረግ ራስህ ይኖራል። ራስን ብዙ ነገር ለማስተማር ራስን ማንም እንደሌለ ራስን ያለው ለራስህ ማንም እንደማይደርስልህ ራስን እንድታሳምንና ወደ ጥሩ መንገድ እንድትሄድ ልትጠቀሙ ትችላለህ ማለት ነው ያለምንም አዛዥነት። ነገር ግን በዳርክ ሳይድ ወይም ደግሞ በመጥፎ ሁኔታ የምትጠቀመው ከሆነ ደግሞ ህይወትን እስከ መጨረሻው ነው የሚያበላሽት። ብዙ ሰዎች ማስተርቤሽን ወይም ደግሞ ሴጋ ውስጥ የሚገቡት ወይም ደግሞ ራሳቸውን እስከ ማጥፋት የሚደርሱት የሚታነቁት በዚህ በብቸኝነት ለምን መሰለህ የሁሉ ነገር የምነግርህ ማለት ነው። ምክንያቱም ደግሞ ይሄን ነገር ልነግርህ የፈለኩበት ምክንያት የብቸኝነት ስሜት ወይም ደግሞ ብቸኛ መሆን አንተ ጋር ብቻ ያለ ስሜት አይደለም፣ ሁላችንም ጋር ብዙ ሰዎች በዚህ ነገር በቃ ላይክ የማይሆን ነገር ውስጥ እየገቡ ነው፣ ስትረስ ውስጥ እየገቡ ነው፣ በቃ ብዙ ጭንቀት ውስጥ ዲፕሬሽን ውስጥ እየገቡ ነው። ስለዚህ አንተ ጋር ብቻ ያለ ፊሊንግ አይደለም ማለት ነው። ምክንያቱም ደግሞ ብዙዎቻችን ስንቸገር እንደዚህ ነገሮች ስንገባ ይሄ ነገር እኛ ጋር ብቻ ያለ እና ሌላ ሰዎች ጋር ያለ ይመስላል። ነገር ግን ይሄ ነገር ስህተት ነው። አሁን ለምሳሌ መጀመሪያ ይሄ ነገር እኔ ጋር ብቻ ያለ ብቸኛ ሆንኩት እኔ ብቻ ይመስለኝ ነበር። ግን ዓለም ላይ በሚሊዮኖች የሚቆጠሩ ሰዎች በዚህ ዲፕሬሽኖች ውስጥ አሉ። በተለይ ደግሞ በዚህ በዲጂታል ኤጅ ሁሉም ሰው መጥቶ ላይክ ጥሩ ሳይዱ ወይም ደግሞ በቃ ያሳኮን ነገር ብቻ ሾው ኦፍ በሚያደርግበት ዘመን ላይ አብዛኞቹ ሰዎች አይታቸው ከሆነ ድክመታቸውን ያሳዩ ማለት ነው። ስለዚህ አንተ ራስን ከነሱ ጋር ኮምፔር እያደረግ ራስን ትገላለህ ማለት ነው። ስለዚህ ማወቅ ያለብህ ነገር ለራስ ያለው ራስን እንደዚሁም ደግሞ ብቸኝነትን ለጥሩ ነገር መጠቀም እንደሚቻልና ስኬታማ ለመሆን እንደማገዶ መጠቀም እንደሚቻል እንድታውቅ ፈልጋለሁ ማለት ነው። ስለዚህ በአጠቃላይ ምን ልፈልግ ነው ሳጠቃልለው፣ ስለዚህ ብቸኝነት አንተ ጋር ብቻ ያለ ፊሊንግ አይደለም እኔ ጋር ብቻ ያለው ፊሊንግ ብለህ እንዳታስብ ማለት ነው። ስለዚህ ደግሞ ብቸኝነትን ለጥሩ ነገር እንደመጠቀም እንደሚቻል እንድታውቅ ፈልጋለሁ። እንደዚሁም ደግሞ ራስን ለመለወጥ ገና ከዛሬ ጀምሮ ጠንክረህ መስራት ጀምር ማለት ነው። ከእግዚአብሔር ጋር ራስን በደንብ አቅርብ። ምክንያቱም ደግሞ እግዚአብሔር በመንገድ ላይ ካለ የትም ቦታ አትደርስ ማለት ነው። በሁለተኛ ደረጃነት ራስን ፊዚካሊ አሳድግ፣ በቃ ስፖርት ስራ። በሶስተኛ ደረጃ ራስን ሜንታሊ አሳድግ፣ መጽሐፎችን አንብብ ምናምን። ትምህርት ምናምን አይደለም እያልኩ ያለሁት ገብቶሃል አይደለ? በቃ ለቢዝነስ ሊሆን ይችላል፣ ስለ ሰልፍ ዴቨሎፕመንት ራስን በደንብ አስተምር። ወይም ደግሞ ወደፊት ደግሞ አሪፍ ገንዘብ ልታገኝበት የምትችላቸውን ስኪሎች ውሰድ። ከዛ በኋላ ብቸኝነት ምን ያህል እንደሚጠቅም ወደፊት ስኬታማ ሆነህ ትናገረዋለህ ማለት ነው። ስለዚህ ይህን ልፈልጌ ነው ማለት ነው። 100% እንደጠቀምኩ እርግጠኛ ነኝ ማለት ነው። ላይክ ያወቅኳትን ነገር በትንሹ ሻምፒዮን አካፍያለሁ ማለት ነው። ስለዚህ ሰብስክራይብ እና ላይክ አድርገህ ቤተሰብ ሁነኝ ማለት ነው። ገና ብዙ ነገሮችን አብረን እናወራለን። ሁላችንም ከተባበረን ስኬታማ እንሆናለን። ወዳችኋለሁ።